ባለፈው በሰራሁት ቪዲዮ ላይ የ1000 ዶሮዎች ወጪና ገቢ በሚለው ቪዲዮ ላይ የብዙዎቻችሁን ሐሳብ በኮሜንታችሁ ላይ ተመልክቻለሁ። አንዳንዶቻችሁ የ500 ስራልን የ50 የ100 እንደዚሁም ብላችሁኛል። ስለዚህ መርጬ የ100 ዶሮዎችን ወጪና ገቢ አሁን ባለው ነባራዊ ሁኔታ ተሰርቶላችኋል። በቀጣይ ቪዲዮ እናብራራለን ማለት ነው። በዚህ ጊዜ የዶሮ እርባታ የሚጀምር ሰው በተለይ በእንቁላል ጣይ ላይ በጣም እድለኛ ነው። ምክንያቱም የበፊቱ ቪዲዮዎች ቀርጬ ገና ፖስት ሳላደርግ ኤዲት እየተደረገ ያለ እንቁላል ከ17 ብር በመነሳት 23 ብር ገብቷል። በትላንትናው ቀን ደግሞ የቶችክን ድርጅት ለሁላችሁም ሜሴጁን ልኳል ብዬ ተስፋ አደርጋለሁኝ። ከዚህ በኋላ የቦቫንስ ብራውንን የአንድ ቀን ጫጩት ኦርደር እንደማይቀበል ወይም ትዕዛዝ መቀበል እንዳቆመ ሜሴጅ ልኳል ላልተወሰነ ጊዜ ይላል። ስለዚህ ላልተወሰነ ጊዜ ባለው ፍላጎት የተነሳ እጥረት መፈጠሩን እንመለከታለን። በእርግጥ መጀመሪያ ላይ ወረፋው በጣም ረጅም ሆኖ ነበር። ከ27 ሳምንት እስከ 30 ሳምንት አካባቢ ደርሶ ነበር። ይሄም ስጋት ሆኖ እያለ አሁን ደግሞ ጭራሽ የለም ተብሏልና በዚህ ሰዓት ዶሮዎች እንቁላል የጣሉለት ሰው በቃ በቀላሉ ሚሊዮነር ሆኗል። እንኳን ደስ አለ ዶሮ እንቁላል የጣሉለት ሰው በዚህ ሰዓት። ሰላም የአፍሪካ መጋቢዎች፣ በእግዚአብሔር ጸጋ የቢኤስኤፍ ኤክስፐርት የዶሮዎች ፕሮፌሰር የሆነው አንገፉ በአዲስ ቪዲዮ ተመልሶ መጥቷል። በቀጥታ ወደ ቪዲዮን በደንብ ከመጀመራችን በፊት 4000 ሰብስክራይብ ደርሰዋል ሶር አፍሪካ። ሁላችሁንም በጣም አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ለሌሎች የአፍሪካ መጋቢዎች እንድታደርሱ እፈልጋለሁኝ። በጣም ነው አመሰግነው። ይሄ ለኛ በጣም ትልቅ ነገር ነው። ስለዚህ ወደ ሂሳባችን እንሄዳለን። ስለዚህ ወደ ሂሳባችን ስንሄድ በመጀመሪያ የምናነሳው ጉዳይ ይኖራል። በዛኛው ቪዲዮ ላይ ያልተመለከትነው ነገር በዚህኛው ላይ የምንመለከተው ምንድነው የሚሆነው? እሱ የቤቱ ስፋት ምን ያክል ይሆናል ነው። ስለዚህ የቤቱ ስፋት ደግሞ የያዝነው ስንት ነው? ቤቱ 4 በ4 ይሆናል ብለን አስቀምጠናል። ስለዚህ 4 በ4 ስንት ይሆናል ሲባዛ 16 ይሆናል ማለት ነው። ስለዚህ 16 ካሬ አግኝተናል። 16 ካሬ ደግሞ አንድ ካሬ እኩል ይሆናል 6 ዶሮ። ስለዚህ ይሄ 16 ስለሆነ ሲባዛ በ6 ነው የምናደርገው። በ6 ስናደርገው ስንት ካሬ እናገኛለን? ስንት ዶሮዎችን የሚይዝ ቦታ ነው ማለት ነው? 16 ካሬ 96 ዶሮዎችን ይዝልናል ማለት ነው። ስለዚህ እዚህ ጋር ደግሞ በ6 ዶሮ ሳይሆን ትንሽ ህግ ሰብረን በ8 ዶሮዎች ብናደርገው 128 ዶሮዎች ይዝልናል ማለት ነው። ስለዚህ በአቨሬጅ 4 በ4 ክላስ ለ100 ዶሮዎች በቂ ነው። ስለዚህ በዚህ ጉዳይ ላይ እንመለስበትም። ኦኬ፣ ቀጣይ ደግሞ የምናነሳው ምንድነው? የመጠጫ ወይም ደግሞ መመገቢያቸው እንመለከታለን ማለት ነው። ስለዚህ መመገቢያ ስንት ያስፈልገናል ብለን ይዘናል? 3 መመገቢያ ያስፈልገናል ብለናል ማለት ነው። 3 መመገቢያ። ስለዚህ 400 ነው አንዱ። ማጠጫ ደግሞ 2 የውሃ ማጠጫ ያስፈልጋል። አንዱ 50 ስለሚይዝ ያው ሁለቱ በቂ ነው ማለት ነው። የውሃ ማጠጫ እቃ እሱንም 400 ብለን እንያዝ። ስለዚህ ሁለቱ ስንት ነው ሲባዛ በ2 እኩል ይሆናል 800 ብር። ይሄኛው ደግሞ ሲባዛ በ3 1200 ብር። ስለዚህ የሁለቱ ድምር ስንት ሆነልን? 2000 ወጪ ደርሰናል ማለት ነው። ስለዚህ እንደ በፊቱ ደግሞ አናረግም። ስለዚህ ለ1000 ዶሮዎች 2 በርሜል ከተጠቀምን ለነዚህ 1 በርሜል እንጠቀም። 300 ሊትሩንም መጠቀም እንችላለን፣ ግን 450 ሊትር ብንጠቀም እሱ ስንት ብር ይሆናል? 3500 ብያቸዋለሁ በበፊቱ ቪዲዮ። ስለዚህ 3500 አለን። ስለዚህ 3500 ለበርሜል ሲደመር 2000 ቋሚ ማጠጫና መመገቢያ። ስለዚህ 2000 ስለዚህ ስንት መጣ? 5500። አሁን ቋሚ ወጪያችንን አውቀናል ማለት ነው። 5500 ወጪ በማውጣት ዶሮቻችን ሲገቡ ዝግጁ ነን። ኦኬ፣ እዚህ ላይ ተጨማሪ ማካተት የሚፈልገው ነገር ምንድነው? ፕላስ የምናደርገው ነገር ምንድነው? ሰጋቱራ ወይም ጉዝጓዝ የምንጠቀመው ማለት ነው። ስለዚህ በ100 ብር ይዤዋለሁ ከነ ማጓጓዣው እስከ መታችሁ እስከምትደፉበት ጊዜ ድረስ። ስለዚህ ስንት ይሆናል? 2000 ብር ይሆናል። ስለዚህ ስንት ሆነ ማለት ነው? 7500። በቃ ጠቅላላ ወጪያችን 7500 ብር ሆኗል። ዶሮዎቹ ከመግባታቸው በፊት የምናወጣው ወጪ። ስለዚህ ይሄንን ከላይ ደምረን እንይዛለን። ከዛ ወደ ቀጣዩ ዶሮ ግዢ ምናምን እንሄዳለን ማለት ነው። ወደ ዶሮቹ ግዢ መጥተናል። የአፍሪካ መጋቢዎች አሁን ስጋቴ ምን መሰላችሁ? የቶችክን ድርጅት ዶሮዎችን ከዚህ በኋላ ኦርደር አልቀበልም ብሏል። የተወሰኑ ቦቫንስ ብራውንን የሚያስገቡ ድርጅቶች አሉ፣ ወይም በግላቸውም ፈልፍሎ የሚሰሩ ሰዎች አሉ አውቃለሁ። ግን ለአብዛኛው ሰው ተደራሽ አይሆንምና አሁን በዚህ በሚፈጠረው እጥረት 320 እስከ 350 ብር የነበረ የቄብ ዶሮ ወጪ ማለት መግዣ ዋጋ በእርግጠኝነት በቅርቡ ከ500 ብር ያልፋል። ባይዘ እኔ በፊትም እንቁላል 25 ብር ይገባል ብዬ ተናግሬ ነበር። ትንቢቴ ልክ ሆኗል ማለት ነው። ስለዚህ ይሄንንም ቪዲዮ ያዙልኝ። አሁን በ350 ብር ላይ ያዘው። ምክንያቱም ይሄን ቪዲዮ ሰርቼ እስከመጨረስ ድረስ ሜሴጁ ሁሉም ሰው ጋር ይደርሳል፣ ዶሮ ይጨምራል። ስለዚህ በዛ መሆን አለበት ቢያንስ አኮሬት እንድናገኘው።
ስክሪፕት አልሰራም ብሎ ሊያስቆመኝ ነበር። እኔ አልሰማም እንደዚህ አይነት ነገር፣ ማንም ሊያስቆመኝ አይችልም። ስለዚህ ሲባዛ በስንት እናደርጋለን? በ100 ዶሮ እዚህ ኳልስቱ 35,000 ብር ይሆናል። 100 ዶሮ የምትገዙበት ገንዘብ 35,000 ይሆናል። ስለዚህ የዶሮ መግዣውንም ደምሩልኝ። ከዚህ ጋር ስንት አለን? በፊት 7,500 ነበረን። ስለዚህ ከስር 35,000 እንጨምርበት እንዳረሳ ነው። ስለዚህ አሁን ወደ ጆርናላችን እንመለሳለን ማለት ነው። አንድ ዶሮ ስንት ትበላለች ወደሚለው። በቃ አሁን ዶሮቹ ገብተውልናል። ማጠጫ መመገቢያ ያለን ሁሉም ነገር ሬዲ ነው። ዶሮቹን እናበላቸዋለን 3 ወር ማለት ነው። ስለዚህ ይሄንን ያው በስንት ነው የምናባዛው? ባለን ዶሮ ብዛት 49 ሲባዛ በ100 54 ሲባዛ በ100 እያለን የግራሙን መጠን እያባዛን እንሄዳለን እስከ 20ኛው ሳምንት ድረስ ማለት ነው። ይሄ ሳምንታቸው ነው። ይሄ ኪሎ እና ግራም ነው ያው። ስለዚህ ስንት ይመጣል? ይሄ 4,900 ግራም፣ ይሄ 5,400 ግራም። ስለዚህ ያው ቀላል ነው 6,000 ግራም። ኦኬ ስለዚህ እዚህ ጋር ጨርሰናል። 49 ሲባዛ በ100 4,000 ግራም ነው። ይሄ ግራም እያለን እንሄዳለን ማለት ነው። ግራም። ስለዚህ እነዚህ ለማጥፋት 3 ዜሮ ሲሆን 3ንም ማጥፋት ነው። 2 ዜሮ ሲሆን 2ቱም ማጥፋት ነው። ስለዚህ ነጥብ ማድረግ ነው። እዚህ ጋር ኬጂ ነው። እዚህ ጋር ነጥብ፣ እዚህ ጋር ነጥብ። ስለዚህ አግኝቻቸዋለሁ። እዚህ ጋር 4.9 ኪሎ በመጀመሪያው 8ኛው ሳምንት ለ7 ቀን። ስለዚህ እነዚህ ሁሉም እስከዚህ ድረስ ይመገባሉ ማለት ነው። ስለዚህ መጨረሻ ላይ የሚበሉት እንቁላል መጣል ከጀመሩ በኋላ 120 ግራም ሲበሉ 12 ኪሎ ላይ ደርሰን ዘግተናል ማለት ነው። ስለዚህ እነዚህንም ሪዛልት እናገኝና ተመልሰን እንገናኛለን። የአፍሪካ መጋቢዎች የእነዚህን ውጤት አግኝቻለሁ። ስለዚህ ይሄ ሁሉ ኪሎ ተባዝቶ በ7 ቀን ተገኝቷል። ስለዚህ እነሱም ደግሞ ተደምረዋል ማለት ነው። ተደምረው ስንት መጡ? 3,920 ኬጂ መጣ ማለት ነው። ይሄን ኬጂ በኩንታል ለማግኘት እናካፍላለን ለ100 ማለት ነው። ስናካፍል ስንት ይመጣል? 39 ኩንታል ይመጣል። ስለዚህ 39 ኩንታሉ ደግሞ አሁን ያለው የመኖ ዋጋ ስንት ነው? የቀይ መኖ 4,950 ብር ነው። ስለዚህ 194,074 ከ65 ሳንቲም ይመጣል ማለት ነው። ስለዚህ እዚህ ጋር ዋናውን እንወስዳለን። 194,074 ሲደመር ብለን የቅድሞቹን ወጪዎች እንደምራለን ማለት ነው። እንጨምርባቸዋለን። ስለዚህ ቅድም ላይ ስንት ነው የሰራነው? የዶሮ ግዢ 35,000 ብር፣ የቋሚ ወጪዎች ደግሞ ብለን 7,500 አግኝተናል ማለት ነው። ስለዚህ 7,500 ሲደመር 35,000 የዶሮ ግዢ የሶስቱን ድምር እናገኛለን 236,574 ብር ሆነ ውጤታችን ማለት ነው። ስለዚህ ዶሮዎች እንቁላል እስከሚጥሉበት ቀን ድረስ ያለው ኤግዛክት ወጪ ይሄን ይመስላል። ስለዚህ ይሄንን አግኝተናል። ስለዚህ አሁን ቀጣይ የምናደርገው ደግሞ እንቁላል መጣል ጀምረዋል። ወጪያቸውን ደግሞ እንሰራለን። ስለዚህ እንቁላል ወደሚጥሉበት እንኳን በደህና መጣን። በቀን 80 እንቁላል እናገኛለን ብለን እንሰራለን። ፒከስት ከፍተኛ የሆነ እንቁላል የሚያመርቱበት። ስለዚህ እንቁላል አሁን እየተሸጠ ያለው ስንት ብር ነው? በ20 ብር ልስራው ማለት ነው። ምናልባት ወደ ኋላ ሊመለስ ይችላል። 23 የሚሸጥበትም አካባቢ እንዳለ ተሰምቷል። ስለዚህ 20 ሲባዛ በ80 ስንት ይሆናል? 1,006 ይሆናል ማለት ነው። ስለዚህ አሁን የቀን ወጪያቸውን አውቀናል ማለት የእንቁላል ገቢያችንን አውቀናል። 1,006 በቀን እናገኛለን። ስለዚህ ማነው ደግሞ ምን ያክል ይመገባሉ ነው። ስለዚህ 120 ግራም ሲባዛ ብለን ቅድም ከሰራ ነው እንወስዳለን። 120 ሲባዛ በቀን 12 ኬጂ ይበላሉ። 12 ኬጂ በቀን ይበላሉ። ስለዚህ 12 ኬጂ ሲባዛ በ30 ነው። ይህንንም የወጪያችንን ማለት ማነው ገቢያችንን በ30 እናባዛለን። ስለዚህ እሱን እናገኛለን። ስለዚህ በቀን 12 ኪሎ የሚበሉ ከሆነ እነዚህ ዶሮዎች በወር ምን ያክል መኖ ይበላሉ የሚለውንም እናገኝና ሂሳቡን ሰርተን ከዛ እንቀንሳለን። ስለዚህ 12 ኪሎ አለ። 12 ኪሎ ሲባዛ በ30 በወር የሚበሉት 360 ኪሎ ነው። 360 ኪሎ ወደ ኩንታል ሲቀየር 3.6 ኩንታል ይሆናል። ስለዚህ ያን ደግሞ በ5200 ስናባዛ 18,720 ሆኗል የመኖ ወጪያችን ማለት ነው። ስለዚህ የመኖ ወጪያችን 18,720 ከሆነ ከላይ ደግሞ የእንቁላል እንትናችን አለን ትርፋችንን ጽፈናል አይደል ቅድም። ስለዚህ ይሄኛውን እንቀንሳለን ማለት ነው፣ ማይነስ እናደርጋለን። ስለዚህ ውጤቱ ስንት ይሆናል? 29,280 ይሆናል ማለት ነው። ስለዚህ የመኖ ወጪያችንን ከእንቁላል ትርፍ ካገኘው ላይ ስንቀንስ 29,280 ብር ወራዊ ገቢ ያለን ማለት ነው። ስለዚህ ከዚህ ወራዊ ገቢ ላይ የተወሰነ ወጪዎችን እንቀንሳለን። ምናልባት የማብራት በወር
500 ብር ብንቀንስ እንደዚሁም ደግሞ የውሃ በወር 500 ብር እንቀንሳለን። ሌሎች ወጪዎች የመድኃኒት የክትባት ሌሎች ነገሮች በየወሩ 1000 ብር ቢያስወጣን ብለን እንይዛለን። ስለዚህ ከዚህ ጋር በ16 ወር አድርጌ ልክ በፊቱ ላይ ቪዲዮ ላይ እንደሰራሁት አድርጌ እሰራለሁ ማለት ነው። ስለዚህ እነዚህን ሁሉ በ16 አባዝቼ እንመለሳለን። እዚህ ጋር የማብራት የውሃ እንደዚሁም ደግሞ ሌሎች ቪታሚን እንደዚህም የተለያየ መድኃኒቶች 1000 ብር ተይዟል። ስለዚህ ይሄንን ጠቅላላ ስንደምረው 32000 ነው የሚሆነው። ስለዚህ 32000 አሁንም ማይነስ ያዙልኝ ማለት ነው። ስለዚህ ማይነስ ከያዛችሁልኝ በኋላ ደግሞ ዋናውን ይሄ ድምሩ 32000 መጥቷል። ከዛ በኋላ ይሄንን አመታዊውን እናባዛለን ማለት ነው። እሺ እዚህ ጋር አሁን 29280 ሲባዛ በ16 ወራት 468480 ብር አግኝተናል አመታዊ ትርፋችን። ስለዚህ ይሄንን ቅድም ካገኘናቸው ወጪዎች ጋር እንደምራለን። ስቄብ እያሉ የተመገቡት ምግብ እንጨምራለን። እዚህ ጋር የተለያዩ የውሃ የማብራት የተለያዩ ወጪዎችን እንደምረናል። እዛ ጋር ደግሞ ቋሚ ወጪ የነበረው 7500 ጨምሬበታለሁ 39500 ሆኗል ማለት ነው። እዚህ ጋር ለምሳሌ 7500 ቋሚ ወጪ ነበር 35000ውን ትቼዋለሁ። ለምንድነው የተውኩት? ይሄ ዶሮ የተገዛበት ብር ስለሆነ ዶሮቹ እንቁላል ሲጨርሱ መልሶ ይሸጣሉ። ስለዚህ ይሄንን ወጪ እዚሁ እናጣፋለን ማለት ነው። የቀረን ወጪ ምንድነው? እዚህ ጋር ዶሮቹ የተመገቡት 236574 ብር ይቀረናል ማለት ነው። ስለዚህ ድጋሚ አሁንም ማይነስ አድርገን 236754 ብር እንቀንሳለን ማለት ነው። ስለዚህ ከ468000 ላይ እነዚህ ሁሉ ተቀንሰው የምናገኘው ትርፍ የ100 ዶሮዎች አመታዊ ትርፋቸው ይሆናል ማለት ነው። በወር የምናገኘው 29280 ብር መሆኑንም አትርሱ። ስለዚህ በአመት ለምትፈልጉት ደግሞ ሙሉ ጠቅላላው አሁን እናውቃለን አግኝተነዋል። ስለዚህ ይሄንን ደምሬዋለሁ 39500 ሲደመር 236754 ስንት ሆነ? አንድ ላይ 276000 ሆኗል ወጪያችን ጠቅላላ ማለት ነው። ስለዚህ ስንቀንሰው 468000 ሲቀነስ 276000 192226 ይመጣል። ስለዚህ እስከ 200000 ብር የተጣራ አመታዊ ትርፍ ከ100 ዶሮዎች ይኖረናል ማለት ነው። በዚህ ቪዲዮ የ100 ዶሮዎች አመታዊ ሂሳብ እንደዚህ ተሰርቷል።